በተመሳሳይ ሰዓት በተመሳሳይ ታክሲ ዝናብ ባለበት ሰዓት 4 የቻይና ሴቶች ታግተው ይገደላሉ። ጊዜው በ1980 ነበር። በዚህ ሁሉ ምርመራ ግን ፖሊሶች ያገኙት ነገር እጅግ በጣም አስደንጋጭ ነበር። ሰብስክራይብ ማድረግ እንዳይረሳ፣ የደውላውን ምልክት በመንካትም በየጊዜው አስገራሚ የሆኑ ቪዲዮዎችን ማግኘት ትችላላችሁ። ቻንግ ፉንላን ትባላለች። ባር ውስጥ ነው የምትሰራው። በአንድ ቀንም ከስራ በመውጣት ከጓደኞቿ ጋር ይገናኛሉ። ምግብ በልተውም ተዝናንተውም ይጨርሳሉ። በሚለያዩበት ጊዜም ዝናብ እየዘነበ ነበር። ቻንግ ፉንግላንም ታክሲ ትይዛለች። ከዛ በኋላ ነበር ጠፍታ የቀረችው። ለብዙ ቀናትም ቤተሰቦቿና ጓደኞቿ ቢፈልጓትም ሊያገኟት አልቻሉም። በአንድ ወቅትም የኮንስትራክሽን ሰራተኞች በላስቲክ የተጠቀለለ ሬሳ ወንዝ ላይ ያገኛሉ። ለፖሊስም ይጠቁማሉ። የተገኘውም ሬሳ የቻንግ ፉንግላን ነበር። ይህ ኬስ ሳይዘጋም ከ7 ወራት በኋላ የ29 ዓመቷ ቻን ዋንኪት ትጠፋለች። ካሸር የነበረች ሲሆንም በዝናብ ታክሲ ለመያዝ ከስራ ትወጣለች። ጠፍታም ትቀራለች። በተመሳሳይ ሁኔታም ወንዝ ላይ ሬሳዋ በላስቲክ ተጠቅልሎ ታገኛለች። እንደገናም ይህ ኬስ ሳይዘጋ ፖሊሶች የስልክ ጥሪ ደርሳቸዋል። የ29 ዓመቷ ሉንግ ሳንዋን ትጠፋለች። በዝናብም ታክሲ ለመያዝ ወደ ውጪ ትወጣለች። ታክሲ ከያዘች በኋላም የውሃ ሽታ ሆና ትቀራለች። ወንዝ ላይም በላስቲክ ተጠቅልሎ ሬሳዋ ይገኛል። እንደገናም ይህንን ኬስ ሳይጨርሱ ከ7 ወራት በኋላ ፖሊሶቹ ሌላ ስልክ ይደወልላቸዋል። የ17 ዓመቷ ተማሪም ሉዊንግ ዋንሱም ትጠፋለች። ይህንንም ሲነገራቸው ፖሊሶቹ እጅግ በጣም ግራ ይጋባሉ። በ7 ወራት ልዩነት በተመሳሳይ ሁኔታ 4 ሴቶች ጠፍተው 4ቱም ደግሞ ሬሳቸው በላስቲክ ተጠቅልሎ ወንዝ ላይ ተጥለው ይገኛሉ። እነዚህ 4 ሴቶችም ከ17 ዓመት እስከ 31 ዓመት ዕድሜ ያላቸው ሲሆን የሁሉም ኬዝ ደግሞ በእጅጉ ይመሳሰላል። የጠፉትም በዝናብ ወቅት ነበር። ሁሉም የጠፉት ደግሞ ታክሲ ውስጥ ከገቡ በኋላ ነበር። የሁሉም ሬሳ ደግሞ በላስቲክ ተጠቅልሎ አንድ ወንዝ ላይ ነበር የተጣለው። ይህንን ታሪክ አንዴ ላቋርጣችሁና ይህንን ሰው ደግሞ ላስተዋውቃችሁ። ይህ ሰው 27 ዓመቱ ነው። ላም ኮርዋን ይባላል። የታክሲ ሹፌር ሲሆን በአንድ ወቅትም ስልኩ ይበላሽበታል። እናም ወደ ስልክ ጥገና ቤት ይሄዳል። ስልክ ጠጋኙም በላም ስልክ ላይ የተለያዩ አሰቃቂ ፎቶዎችን ይመለከታል። ሬሳዎች እንዲሁም ደግሞ የተቆራረጡ የሰውነት አካላትን ይመለከታል። ላምም ፎቶዎችን አለመደለቱን ሲያስብ ወደ ስልክ ቤቱ ይሄዳል። ለስልክ ቤቱም ሰውዬ የፎረንሲክ ተመራማሪ እንደሆነና ስልኩ ላይ ደግሞ አሰቃቂ ፎቶ ከተመለከተ እንዳይደነግጥ ይነግረዋል። የስልክ ቤት ጠጋኙም በየ7 ወራት የሚጠፉ የቻይና ሴቶችን በዜና ይመለከት ነበር። እጅግ በጣም የሚጠራጠርና ለፖሊስ ይደውላል። ይህ የ27 ዓመት ወጣትም በቁጥጥር ስር ይውላል። ጥፋተኝነቱም ተረጋግጦ እድሜ ልክ እስራት ይወሰንበታል። በቅርቡም የተገኘው የሱ ፎቶ ይህንን ይመስላል። እንደዚህ አይነት የወንጀል ታሪኮች እንዲደርሳችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ።